Less than 10 months into his 6-year contract, David Moyes has left the club. Ryan Giggs has been announced as interim manager. Who turns the chance of managing Manchester United down? Giggs. Still Giggs. Beautiful. Brilliantly done. እርሱ ተቀናቃኞቹን ግራና ቀይ ሰለም ያስደንሳል። የግራው ኮሪደር በራሪ ታማኝ ቀይ ሰይጣን ነው። ያንድ ክለብ ሰው አርሰናልና ሲቲን ጨምሮ ከበርካታ የፕሪሚየር ሊግ ገናና ክለቦች በላይ የሊጉን ዋንጫ አሸንፏል። ሳሚ ኩፎር ይናገር፣ ቪየራ ሊዲክሰን፣ ቶኒ አዳምስ ይመስክሩ። የራያን ጊግስ ከኳስ ጋር የተሰፋ ግራና ቀይ ሰለም ሜዳንስን የቀመሱ ሁሉ ስለ ዌልሱ ንጉስ ይናገሩ ያብራሩ። ከሞን ጊግሲ የዩናይትድ ታማኙ ልጅ የክላስ ኦፍ 92 የቲያትር ኦፍ ድሪምስ መነሻው የግራ መስመር ፈርጥ በታላቋ ብሪታንያ ዩናይትድ ኪንግደምም ሆነ በዓለም እግር ኳስ ያልተደገመው ርቆም የሚናፈቀው የአንድ ክለብ ሰው ሪያን ጊግስ probably the best FA Cup goal ever scored. It's been picked up by Ryan Giggs. Go on, Giggsy. York has made a diagonal run. Keep going. The support in the centre as well. Keep going. But this is still Ryan Giggs. Keep going. He's past Keogh. Keep going. Past Dixon. And then you can't believe it. And has scored a sensational goal. አድማጮች ሪያን ጊግስ የግራው ኮሪደር በራሪ ኮከብ ተቀናቃኞቹን ሁሉ ግራና ቀይ ሰለም ያስደነሰው ሳተና እንዴት ባለንዶር የወርቅ ኳስ አላሸነፈም? ጥያቄውን ለእናንተው ልተወውና ከሲቲ ጉያ ተነጥቆ በዩናይትድ ሕያው የሆነው ታላቅ ኮከብን በድል የደመቀ የእግር ኳስ ታሪክን በትሪቡን የኮከቦች ዓለም ላስታውሳችሁ። ሪያን ጊግስ የቲያትር ኦፍ ድሪምስ የግራው መስመር የቲያትሩ ዋና ተዋናይ። Given away by Vieira, possession needlessly surrendered by Arsenal. Giggs happy to just get the ball down the other end of the pitch, but can he do any more than that? Still Giggs goes, he's through, he's scored! Ryan Giggs! Is that the goal that's won it for Manchester United? The 10 men have withstood the pressure, they've saved the penalty, and now Manchester United are within moments of reaching the FA Cup final. We love you. በእግር ኳስ ስፖርት ጨዋታ ሕያው ጀግኖች ይፈጠራሉ። በድንቅ ተሰጧቸው በኳስ ሜዳው ነግሰው እያደር እንደ ወይን ጠጅ እንደጣፈጡም ይዘልቃሉ። ለአንድ ክለብ ተጫውተው በአንድ ክለብ ታምነው እድሜ ዘመናቸውን ከነተጽኗቸው የቀጠሉት ግን በዘመናዊ እግር ኳስ በብዛት ማግኘት ህልም ነው። ጥቂቶች ግን ይህንን ታሪክ ፈጽመዋል። ከጀገኑበት የኳስ ሕይወታቸው እድሜ ሲገድባቸው እያነቡም ከኳስ ሜዳው አራቁም። ፈጥነው ራሳቸውን ወደ አስቸጋሪው ቶሎ ወደሚያስረጀው የአሰልጣኝነት ሥራ ገብተው በነገሱበት ስፍራ ለሌላ ፈተና ረጅሙን ጎዳና ይጋፈጣሉ። የተለየ የኳስ ፍቅራቸውንም ያሳያሉ። ጽናት፣ ታታሪነት፣ እድልን በአግባቡ መጠቀም የታላቅነት ሚስጥር መንደርደሪያው እንደሆነም እንደ መጽሐፍ ተገልጦ በማያልቀው ስኬቶቻቸው ያረጋግጣሉ። Supreme piece of play. Absolutely fantastic finish. We love you. ወደ ታላቋ ብሪታንያ አቅንተው ወደ ሰሜን ምዕራብ እንግሊዝ ከተማ ማንቸስተር ጎራ ብለው ስለ ብሪቲሽ ፉትቦል ታሪካዊ ጀብደኞች ከጠየቁ ከማንም በፊት አንድ ስም ቀድሞ ያገኛሉ። ሪያን ጊግስ። ይሄ ሰው የቀይ ሰይጣኖቹ ምልክት ነው። የቲያትር ኦፍ ድሪምስ አቀንቃኞች ታሪካዊ ኩራት። ሪከርዶቹ ድንቅ ናቸው። ተአምራዊ ስኬቶችን የታዘቡ ይሄ ሰው ክለብ ነው ወይስ ተጫዋች ሲሉ ይጠይቃሉ። 23 ዓመታትን በታላቅ ደረጃ ኳስን ተጫውቷል። 1027 ጨዋታዎችን አካሂዷል። 13 የፕሪሚየር ሊግ፣ 4 የኤፍኤ ካፕ፣ 2 የቻምፒየንስ ሊግ ክብሮችን ጨምሮ የእግር ኳሱ ዓለም 34 ታላላቅ የዋንጫ ክብሮችንም ተጎናጽፏል። በእንግሊዝ እግር ኳስ ታሪክ ታላቁን የግራ መስመር በራሪ ኮከብ ሪያን ጊግስን በዋንጫ ስኬት ክብሮች የሚበልጡት ሊቨርፑልና ማንቸስተር ዩናይትድ ብቻ ናቸው። ሌሎቹ ግን ጊግስን ይከተላሉ። በእርግጥም ይሄ ሰው ክለብ ነው ወይስ ተጫዋች? ሪያን ጊግስ በትሪቡን የኮከቦች ገጽ። At the time there was a lot of optimism. Music was changing, politics was changing, football was changing.
was this surge, this tidal wave of culture. Everything just literally erupted. It was a great generation. You had a young band, Oasis, just ruling the world. Number 14 is 17-year-old Ryan Giggs. And we may be seeing the start of a very special career here this afternoon. He has been compared to the young George Best. Where's my number? He plays for Manchester United. He's got terrific skill, he really has. ወደ 1999 ኤፍኤ ካፕ ግማሽ ፍጻሜ እንውሰዳችሁ። ቪላ ፓርክ አርሰናልና ማንቸስተር ዩናይትድ እየተጫወቱ ነው። በመልሱ ፍልሚያ የባላንጣዎቹ ትንቅንቅ ኃያል ሆነ። ዩናይትድ በዴቪድ ቤካም ቢመራም አርሰናል በዴኒስ ቤርካምፕ ጎላቻ ሆነ። ሽማይክልም የጥበበኛው ሆላንዳዊ መድፈኛ ፍጹም ቅጣት ምትና ከሸፈ። ድራማው ቀጥሏል። ተጨማሪ 30 ደቂቃ ኃያላኑ ይበልጥ ተፋጠጡ። 109ኛው ደቂቃ በራሪው ኮከብ ራያን ጊግስ መሃል ሜዳ አካባቢ አንድ ኳስ አገኘ። ወደ ግራ መስመር ኳሱን ይዞ ተንደረደረ። አስደናቂ ፍጥነት። ቪየራ ሊዲክሰን፣ ቶኒ አዳምስ ጊግስን ማቆም ተሳናቸው። አርሰናሎች ወደ ጎላቸው በፍጥነት እየተጠጋ የመጣውን ኮከብ በአይናቸው ከመሸኘት ውጭ አማራጭ አጡ። የዴቪድ ስማን ዕጣ ፈንታም በጊግስ ተአምር የተቆጠረችው ማራኪ ጎል ቆሞ መታዘብ ሆነ። አርሰን ቬንገር ዛሬም ድረስ ሳስበው የሚያቃዥ ጨዋታ ይሉታል። ራያን ጊግስ 11 ቁጥር ለባሹ የቀያይ ሰይጣኖች ኩራት በኤፍኤ ካፕ ታሪክ ድንቋን ጎል ሲያስቆጥር Probably the best FA Cup goal ever scored. It's been picked up by Ryan Giggs. Go on, Giggsy. York has made a diagonal run. Keep going. The support in the centre as well. Keep going. But this is still Ryan Giggs. Keep going. It's past Keown. Keep going. Past Dixon. And then you can't believe it. And has scored a sensational goal. እርሱ የትውልዱ ሁሉ መሪ ነው ይሉታል ሰር አሌክስ ፈርጉሰን። ማንቸስተር ዩናይትድ ከ1990ዎቹ መጀመሪያ አንስቶ በእንግሊዝ እግር ኳስ ያለማቋረጥ ሲነግስ አብሯቸው የዘለቀው ኮከብን ሲያወድሱ፣ ማንቸስተር ሲቲዎች ስለ ጊግስ ሲያስቡ ይንገበገባሉ። ያኔ ስለፈጸሙት እንዝላልነት ሲያስታውሱም ይበሽቃሉ። 30 ዓመታት ወደ ኋላ 1980ዎቹ አጋማሽ ቀጭኑ ልጅ የሲቲ አካዳሚ ንብረት ነበር። ዴኒስ ስኮልፊልድ የሲቲ ታዳጊዎች መልማይ ያኔ በአንድ ታዳጊ ሕፃን ተአምር ተደናገጠ። ዕድሜው 11 ነበር። በቃ በሜዳው የግራ ጠርዝ ኳስን ይዞ የሚበር ታዳጊ ተመለከትኩ። በጣም ቀጭን ነው። ከባድ ንፋስ ከመጣ የሚወስደው ይመስል ነበር። ባልጎለበቱ እግሮቹ ግራና ቀኝ ጓደኞቹን በኳስ እንቅስቃሴ ሲያወዛውዛየው በቃ ሲቲ ይሄን ልጅ ፈጥኖ እንዲያስፈርም ተማጸንኩ። ሰሚ ግን አጣው። ብልጡ አሰልጣኝ ፈርጉሰን በመሃል ነጠቀን። ፈርጉሰን ጊግስን አንዴ ብቻ ነበር ያየው። እናም እናቱ ጋር ውሰደኛ አለኝ። ወሰድኩት። ሁሉ ነገር አለቀ። ስኮልፊልድ ይናገራል። ሲቲዎች የተዘናጉበት ታዳጊ ይሄው የማንቸስተር ዩናይትድ ታሪካዊ ምልክት ሆኖ አረፈው። ዛሬ ቢቆጩ ምን ያደርጋል ይላል የቀድሞው የማንቸስተር ሲቲ ታዳጊዎች መልማይ ስለ ራያን ጊግስ ሲናገር። ከ1987 እስከ 1990 በካሪንግተን የጎለበተው ራያን ጊግስ እነ ካንቶናን በያዘው የፈርጊ አብዮተኛ ቡድን የወጣቶቹ መሪ ሆነ። ክላስ ኦፍ 92 ጊግስ፣ ቤካም፣ ሁለቱ ኔቭሎች፣ ስኮልስ፣ ኒኪበት ማንቸስተር ዩናይትድ ዛሬም ድረስ መልሶ ያልተካቸው የታዳጊ ማዕከሉ ግኝቶች። ራያን ጊግስ በካሪንግተን ከሚያውቃቸው ጓደኞቹ ጋር በኃያሉ ሰው ሰር አሌክስ ፈርጉሰን እየተመራ የማንቸስተር ዩናይትድ ኃያልነትን ከሁለት ድፍን 10 ዓመታት በላይ አስቀጠለ። ለ23 ዓመታትን በኦልድ ትራፎርድ ነገሰ። ታማኙ ቀይ ሰይጣን ከውጤታማ የተጫዋችነት ግልጋሎቱ ማግስት ያለምንም ረፍት ወደ አሰልጣኝነት ተንደረደረ። የህይወት ዘመኑ ታላቁ ተጽዕኖ ፈጣሪ ሰር አሌክስ ፈርጉሰንን ፍለጋ የተጀመረ ሩጫ 2013 ከፈርጉሰን ጡረታ በኋላ በሞየስ መሪነት የተንኮታኮተው ዩናይትድ ተመራጩን ሰው አሰናብቶ ታማኝ አገልጋዩን ጊዜያዊ ያለቀው አድርጎ ሾመ። ከ1991 እስከ 2004 ለ23 ዓመታት በማይዘነጉ ማራኪ ጎሎቹ ግራና ቀኝ ተከላካዮችን በሚያንገላታው ፍጥነቱ አስደናቂ ጽናቱ ታግዞ በቀዩ መለያ በቲያትር ኦፍ ድሪምስ መንደር ከታዩ እንደ ሰር ቦቢ ቻርልተን፣ ጆርጅ ቤስት፣ ካንቶና፣ ሮይ ኪን፣ ፖል ስኮልስ፣ ዴቪድ ቤካም፣ ክሪስቲያኖ ሮናልዶ፣ ዋይኒ ሩኒ በላይ በማይደረሱ ሪከርዶቹ የሚቀመጠው ራያን ጊግስ ጫማውን ሰቀለ። እመኑኝ የዩናይትድ መልካም ጊዜ ተመልሶ ይመጣል ሲልም ተናገረ። ራያን ጊግስ I'd just like to say, keep supporting us. You've seen a little glimpse of the future, and this is what this club's about. We never stand still. We always give youth a chance.
and we try and play attractive football. Sometimes we don't win, but we give it our all. So keep supporting us, and the good times will come back soon. Thank you. Lion, we love you. ዴቪድ ቤካም እርሱ የተለየ ተጫዋች ነው። ደከመኛ ያውቅም። ልብ በሉ ጊግሲ ከሁላችንም ቀድሞ ነበር የዋናው ቡድን ተጫዋች የሆነው። በእድሜ ይበልጠናል። ኳስ ያቆመው ግን ከሁላችንም መጨረሻ ነው። ዴቪድ ቤካም የቅርብ ጓደኛውን ያወድሳል። ቤካም ጊግስ ታላቅ አሰልጣኝ እንደሚሆንም ይገምታል። የማንቸስተር ዩናይትድ ደጋፊዎችም የቤካምን ሐሳብ ይጋራሉ። ታማኙ ልጃቸው ወደፊት የሰር አሌክስ ፈርጉሰን አልጋ ወራሽ እንደሚሆን ይተማመናሉ። በሉዊ ቫን ሃል መሪነት በተጀመረው የሽግግር ዘመን የሆላንድ አሰልጣኝ ምክትል የሆነው ጊግስ ሹመት ማንቸስተር ዩናይትድ የማይተኩት ስኮትላንዳዊን ፍለጋ የጀመረው መንገድ እንደሆነም የሚናገሩ አሉ። እንግሊዞች ጊግስን ለብሔራዊ ቡድናቸው ባለማጫወታቸው ይቆጫሉ። 23 ዓመታት በአንድ ክለብ 1027 ጨዋታዎች አድርጎ የእግር ኳሱ ዓለም ታላላቅ ክብሮች በጠቅላላ የሰበሰበው ኮከብ ለምን ባለንዶር አላሸነፈም ሲሉም ይጠይቃሉ። ማን እንደ ጊግስ በዘመናዊ እግር ኳስ በድንቅ ሪከርዶች የታጀበ ተጽዕኖ ፈጣሪ ያለ ሲሉም ይሟገታሉ። ጋሪ ፓሊስተር የቀድሞ የማንቸስተር ዩናይትድ ተጫዋች ስለ ጊግስ ሳስብ ተከላካይ በመሆኔ እበሳጭ ነበር ይላል። ከ20 ዓመታት በላይ በእግር ኳስ የደመቀው ዌልሳዊ ኮከብን ሲያወድስ እርሱ ካንቶና ቢኖርም ድንቅ ነበረ። ኪኖ ሲመጣም ከተጽዕኖ አልቀዘቀዘም። የክላስ ኦፍ 92 አብዮት መሪም ነበር። ክሪስቲያኖ ሮናልዶ፣ ዋይኒ ሩኒ ወደ ኦልድ ትራፎርድ ሲመጡም ዝናውን እንደጠበቀ በስኬት አብሮ ተጉዟል። አስታውሳለሁ 1991 ከታዳጊ ቡድኑ ፈጥኖ እንዳደገ በጣም ቀጭን ነበር። ይቺ ደግሞ ማናት? የሁላችንም ጥያቄ ነው። በአንድ የልምምድ ጨዋታ ግን ሁላችንም ተደመምን። ፈርጉሰን ከእርሱ ተቃራኒ እንዳያጫውተን መማጸን ጀመርን። እንደ ንፋስ ነበር የሚቀድመን። የቀድሞው የማንቸስተር ዩናይትድ ተከላካይ ጋሪ ፓሊስተር ስለ ጊግስ ሲናገር Manchester United score. They always score. Giggs with a shot. Sheringham! Name on the trophy. አሌክሳንድሮ ዴል ፒየሮ በእግር ኳስ ስፖርት ሁለት ሰዎች ብቻ እንዳስለቀሱት ይገልጻል። ጣሊያናዊ ኮከብ እግር ኳስን ስመለከት ማራዶናን አየው። እናም ከስሜቴ በላይ ሆነብኝ፣ እናለቀስኩ። ከዚያም ሪያን ጊግስ። የአሮጊቷ ታሪካዊ ተጫዋች ዴል ፒየሮ አስተያየት ነው። ለጊግስ ያለውን የተለየ ክብር ዴል ፒየሮ ይናገራል። ሰዎች ካንቶና የዩናይትድ ታላቅ ተጫዋች ነው ይላሉ። በእርግጥ ካንቶና ድንቅ ነው፣ ጊግስ ግን ከሁሉም በላይ ነው። ዮሃን ክራይፍ ስለ እግር ኳስ የክንፍ ተጫዋቾች ካወራን ለመስመር ፈጣን አጫወት መጎልበት አብዮት ከፈጠሩ ከዋክብቶች ሪያን ጊግስን የሚስተካከል እንደሌለ ክራይፍ ያምናል። ሪያን ጊግስ ስለ ማንቸስተር ዩናይትድ ሲያስብ ለመጀመሪያ ጊዜ ለዋናው ቡድን የተጫወተበትን ቀን አይዘነጋውም። የ1999 የካምፕ ኑ ገርልም እንዴት ይረሳል ይላል። ያ ጊዜ እኮ ድንቅ ነበር በማለት የሶስትዮሽ ድሉን ይዘክራል። 13 የፕሪሚየር ሊግ ድሎቹም ይታወሱታል። የ2008 ሞስኮ የቻምፒየንስ ሊግ ፋይናልንም አይረሳም። ከሁሉም በላይ ግን ጊግስ በተደጋጋሚ የደረሰበት የፈርጉሰን ጸጉር የሚያቆም ቁጣን ያስታውሳል። ከድንቅ ኮከቦች ጋር በኦልድ ትራፎርድ ለ23 ዓመታት ተጫውቻለሁ። ማንን ከማን ለይቶ መጥራት ይቻላል? ጊግስ በአስደናቂ ያለፈ የኳስ ሕይወት ታሪኩ ግን ዛሬ እንደማይኖር ይናገራል። ሁሉም የኳስ ሕይወት ዘመን ስኬቶቼ ግን አሁን ታሪክ ናቸው። የዛሬው ሪያን ጊግስ መሰረቶች ሊሆኑም አይችሉም። ያኛው ታሪኬ በተጫዋችነት ያስመዘገብኩት ነው። እናም ጊዜው ደርሶ ተፈጽሟል። አሁን ተማሪ ነኝ። ታላቅ አሰልጣኝ ለመሆን የጀመርኩት አዲስ የሕይወቴ ምዕራፍ። ሪያን ጊግስ የቀያይ ሰይጣኖቹ ታሪካዊ ምልክት በትሪቡን የኮከቦች ገጽ። It's been picked up by Ryan Giggs. Go on, Giggsy. York has made a diagonal run. Keep going. The support in the centre as well. Keep going. But this is still Ryan Giggs. Keep going. He's past Keogh. Keep going. Past Dixon. And then you can't believe it. And has scored a sensational goal. Na, 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 na.